ወገን ትላንት አዝኛለሁ ዛሬ ተደስቼ ወገን ትላንት አዝኛለሁ ዛሬ ተደስቼ አበባ መያዙን አይቼ ሰምቼ ይሄ ወንጀለኛ ሊኖር እስከ መቼ ትላንት አዝኛለሁ ዛሬ ተደስቼ በተፋ ተገኘ የስሜት ጨዋታ ሊያቆመው ነበረ የልቤን ትርታ ስጨነቅ አድሬ ጠዋትና ማታ በተፋ ተገኘ የስሜት ጨዋታ ባሉበት አንድ ላይ ሲነሱ ጥያቄ ጠየኩኝ እንዲሰጡኝ መልሱ ታምራት ጠፋብን ብለው ሳይጨርሱ ምንም ቢያስጨንቁን ባልጠበቅነው ነገር አበባ ከመያዝ የሚበልጥ ምን ነበር? አስደሰቱኝ ዛሬ ደንግጬም እንዳልቀር አንቀው ይዘውልኝ ይህንን ስራሱር ደስታችን ከባድ ነው ዛሬ የሰማነው ይህን ወንጀለኛ በጥብቅ ስንፈልገው የሀገሬን ወጣት አውጥቶ ለሸጠው የንጹሕን ሕይወት በግፍ ለነጠቀው አንድ ሞት አይደለም ብዙ ነው የሚገባው አበባ በሰው በላይ ትምህርቴ ነበረ እውነቱን ሲነግረን መቼ ሳላፈረ በሰው ተቀይሮ ሰው እንደነበረ ስንት ሕይወት አጠፋ ስንቱን አስከበረ ከባድ ቅጣት ሲባል ቅጣቱ ምን ይሆን ነፍስን ለቀጠፈ በሚሆን በማይሆን መልሰው ሊወጡ የፎከሩን ከባድ ቅጣት ሲባል ቅጣቱ ምን ይሆን ትላንት አዝኛለሁ ዛሬ ተደስቼ አበባ መያዙን አይቼ ሰምቼ ይሄ ወንጀለኛ ሊኖር እስከ መቼ ትላንት አዝኛለሁ ዛሬ ተደስቼ ትላንት አዝኛለሁ ዛሬ ተደስቼ ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። መቼም ዛሬ የመጣሁበት እርግጠኛ ነኝ ታውቁታላችሁ። የአበባ መያዝ ከሚገባው በላይ በጣም ደስ ብሎኛል። ወንድሞቼ እንግዲህ እንደምታውቁት ያው ታምራት አመለጠ ሄደ ጠፋ ሲሉን የነበረን ስሜት መቼም
ይሄ ነው የሚባል አይደለም። በጣም ተናደናል። ያው እንደተናደርንም እሱም አውቆታል። ግን እነሱ የሰሩት ሰታፕ መሆኑን አላወቀም። ዞሮ ግን ዋናው ነገር ምንድነው? ያ ሁሉ ሆኖ እንደዛም ታመንም አልቀረን የሚያስደስት ነገር ዛሬ ይዘውልን መጣውልናል። ከሚገባው በላይ እኔ ምን ብዬ እንደምላችሁ እንጃ። ይኸውላችሁ እንግዲህ ሀዘን ሲሆን ብዙ ነገር እንላለን አይደለ? ደስታ ግን ቃላት ያጥራል። ሱብሃንአላህ በጣም ነው በሚገርማችሁ በጣም ደስ ብሎኛል። ይህን ሰውዬ በቃ ይሄ እንደነበረ እዚህ ድረስ ባይሆን እንኳን የሆነ ግን እንደሚጫወትባቸው እንደነበረ ሁላችን በብዛት ያው በአስተያየት ላይ እየተናገርን ነበር። ግን እነሱ ያዩት የጠበቁት አብሯቸው የኖረው አበበ ትክክለኛው አበበ እንዳልሆነ አላወቁትም ነበር። ግን በዚህ ደረጃ የተራቀቀ እንዴ ቃላት ምን ብለው ይሻላል? ይህን ሰውዬ በጣም በሚገርም ሁኔታ እኔ ብዙ ነገር ከተናገራቸው በጣም ያልኩበት ያስደነገጠኝ ሪአክሽን ያሳየውበት ቃላቶች አሉ። በቃ የማትጠብቁት አይደል? ብቻ አንድ ወንጀሌ ከምትጠብቁት ነገር አለ ወንጀለኛ። ይህ ግን ምን ያክል ወንጀሉን ሲሰራ ራሱ እየተራቀቀ እንደሆነ እኔ ምን ሰይጣን ይቀናበታል። ምን አይነት ከባድ ሰው እንደያዙ ዛሬ አሁንም ቢሆን ስጋት አለኝ። በጣም እንትን ብሏል። በጣም እየተበተ ነው። ዘና ብሏል። እንደሚወጣም እየፈከረ ነው። በጣም ብዙ ስጋት አለኝ። እነዚህ ወንድሞቻችን እንደዚህ ለፍተው መከራቸውን አይቶ እኛም ራሱ በሽታ ላይ ወድቀን ይሄ ነገር እንደው ምን ልበላችሁ የዚህ ወንጀለኛ መፍትሄው ምንድነው ብትሉኝ እኔ እንደምታውቁት ትልቅ ውሳኔ ነው የምወስነው በእኔ ቢሆን ኑሮ። ግን በዛ በህገ መንግስቱ ግን ምን ያክል ቅጣት ተቀጥቶ የዚህ ሰውዬ የሞቱት ሰዎች ደግሞ እንደዛ ከሀገር አስወጥቶ ብቻ ብዙ ነገር ያደረገው ነገር በምን ይካሳል? ተመልከቱ። ይሄ ሰውዬ እንግዲህ የቺ ምስኪን ልብስ አጣቢው እናቷን መግደሉ በጣም ምንም ሳይሳቀቅና ከሴት ልጅ የወጣ እናት ያለው ወይም ያለው ሰው አይመስልም። ሲናገር አስወግደናታል። ይቺ ልጅቷ ልብስ የምታጥብለት እናቷን ገለው ከዛ ደግሞ ልብስ አጣቢ ያደረጋት ልጅቷን። እንግዲህ ተመልከቱ። የሰው እንትን የሌለበት ከሰው ጠብታ የሌለበት ነው ይሄ ልጅ። እውነት ሰይጣን በቁሞ እየሄደ የሚሰራቸውን ስራ የሚሰራለት አገልጋዩ ትልቁ ሰይጣን በአካል የሚራመድ ከኛ እኩል ይሄ ሰውዬ ነው ብዬ ነው ማሰብ። እስቲ ከተናገረው አንዳንድ ጠብ እያልኩኝ አልፎ አብራችሁ እንድታዳምጡ አደርጋለሁ። እስኪ ይሄን ሰምተን ተመልሰን እንምጣ። ማን የገደላት? ሬልን የኛ ተራ ፍርፋሪ ለቃቃሚዎች ነው የገደሉት። ተራ ፍርፋሪ ለቃቃሚዎች ናቸው የገደሉት። ይህ ለአንድ ቀን ለሁለት ቀን የምትቀጥረው ሰው አለ አይደል? ማን አስገደላት? ማን ትእዛዙን የሰጠው? እኔ ከመኮንን የመጣ ትእዛዝ ነበረ። እንደሚፈላለጉ ስለምናቅ ያን ነገር አጥባለሁ ምናምን ስትል ነበረች። ያው የሷንም እናት እንደ አይነት ነገሮች ለምን ያው ትንሽ አባሎቻችን ከፍ እንዲሉ ብዙ ስራዎችን ሰርተናል። ስልጠና ሰጠናቸው። እናትየው ብዙ ከኛ ጋር ለመሄድ አልሞከረችም። ከዛ በኋላ ያው የሚወሰን ውሳኔ ተወሰነባት፣ ልትሞት ተደረገ። እንግዲህ ውድ አድማጮች እንደሰማችሁት ይሄ ሰውዬ ይሄ አውሬ የታምራትን ፍቅረኛ የገደለ ትእዛዝ የሰጠሱ እንደሆነ በሙሉ አፉ ሰምተነዋል። በጣም በሚገርም ሁኔታ አንድ ምስኪን እናትንም ጭምር። እኔ የምለው ምንድነው ይሄ ምንድነው እዚህ ሲሪያል ኪለር የሚባላል ይሄ የሰው በሰው መግደል ሱስ ያለበት ሰው በቃ የሚገድል እሱ ነው መስሎ የሚታየኝ። አሁን ገና እንግዲህ ሴትየዋን ማንም የጠየቀው ሰው የለም፣ በራሱ ነው የተናገረው። ገና ብዙ ነገር ነገ ከነገ ወዲያ የምንሰማው ነገር አለ ብዬ ጠብቃለሁ። ግን በነገራችን ላይ እኔ አሁን ምንድነው እና የዚች የራሄል እናት ለልዑልም ሆነ ለአቤል ይቅርታ መጠየቅ አለባቸው። እሳቸው ታምራት የደም ካሳ ከፍሏቸዋል። አቤልም ሊያስገድሉ ከሱ ጋር ቀኝ እጁ ነው ነበር። ነገሩ ሁሉ አሁን እየወጣ ስለሆነ ያን ሁሉ ያሉትን ወጣው በሚዲያ በተናገሩበት ቃላቸው ይቅርታ መጠየቅ አለባቸው። ለመሰላቸው ያደረጉት ከነ ዘር ማንዙራ በሙሉ እየፈረዱበትና ስሙን እያጠፉት ነበረ። እና ይህንን ነገር እነሱ ሄዶ ወይም አቤል ወይም ልዑል ሄዶ መጠየቅ አለባቸው። ምንድነው የሚሰማችሁ በሚለው እሳቸውም ሀሳባቸው መግለጽ አለባቸው። አሁን እንግዲህ ገዳያቸው በፊት ለፊት በስክሪን መጥቶ እየተናገረ ነው። እኔ ነኝ ያዘዝኩት። እንደ ጭራሽ ከንቀትም አንጻር በፍርፋሪ ለቃሚ ነው የተገደለች። ሞቷን እንኳን የሚያቀል መስሎ ስለታየው ነው እንደዛ ነው ያለው። የሰው ልጅ ህይወት፣ ክብር፣ ነፍስ ምንም ጉዳይ እንደማይሰጠው ፊት ለፊት እየተናገረ ነው ይሄ ጅብ የሆነ ልጅ።
መስሏቸው እሱንም ነፍሱን ሊያስጠፉት ነበር። ያው ፈጣሪ ትእዛዝ አልሆነም እንጂ ቤልም ደግሞ ጊዜ ካላቸው ምንድነው ስሜት ቦታ ሆነ ከወጣ ብለው እሳቸውን ሄደው ቢያነጋግሯቸው መንገድ ይፈጥሩላቸዋል ብዬ አስባለሁ። ግን እዚህ ጋር ምን መሰላችሁ ወንድሞቼ፣ ያው እሷ ጋር ትኩረት እየሰጠ ይሄ መናጤ ግን አንድ የተናገራት ቃላት አለች። እስኪ ስሟትና እችን እንምጣ። ወንኮ ጥሩ አድርገን እያተራመስናችሁ ነበር። ራሔል ስትገድል ያቃለ ሰማችሁት? ልዑል ትኩረቱ ራሔል ጋር ስለሆነ ነው እንጂ ይሄ ጅብ ይሄ መናጢ ሰውዬ እየተናገረ ነው። ሰሞኑን እኮ ጥሩ አድርገን እያመሳችሁ ነበር አለ። እንግዲህ ሰሞኑን እየተካሄደው ያለው ሁላችንም እየታመስንበት ያለነው ነገር ምንድነው? የቡሩኬ ነገር ነው። ስለዚህ ይሄ ልጅ እዛ ውስጥ ከፕሮፌሰሩ ጋር ምናምን ያው የነሱ ስር ስለሆነ አለበት ያቃል ብዬ ነው የማስበው። እዚህ ጋር ትኩረት ቢሰጡበት ደስ ይለኛል። በእውነት ነው የምላቸው ለብሩኬ መፍትሄ እንዲገኝ ራሱ ከቃላቱ እየተናገረ እንትን ባይለው ኑሮ ያወጣ ነበር። እባካችሁ ይህን ነገር ጠቁሙለት። ምንድነው በሰሞኑን እየታመሰ የነበረው የሚለውን ጫና እንዲያደርጉለትና እንዲያወጣ። አሁን እሱ እየለፈለፈ ነው። ማንም ሰው የለው የጠየቀው ሰው የለም። አሁን ስለ ሴትዮዋ ገና ብዙ ይለፈልፋል። የጭንቀት ነገር በደመ ነፍስ እንደነገር ነገር አለ አይደል? እንደዛ እያደረገ ነው። አሁን ምንድነው በዚህ ሰሞን እያመስናቸው ያለው ነገር ትኩረት ይስጡትና እንዲጠይቁት እንደገና ፕሊዝ ኮመንት አድርጉ። እኔም አድርጋለሁ። ይሄ ነገር ይሰመርበት። በሌላው ደግሞ እንግዲህ ያው የብሩኬ የዛ ልጅ ህይወት መጥፋት በእውነት ነው የምላችሁ በጣም በጣም ያሳዝናል። በጣም የሚያስደነግጣል። ብሩኬም ደንግጧል። በዚህ አጋጣሚ ውድ አድማጮቼ አንድ አድማጬ የብሩክ ቁጥር ነው ብላ ሰታኝ እንግዲህ በደውዬ ደውዬ አላነሳለኝም፣ ግን ሜሴጅ የተውኩትን ሜሴጅ ተመልሶልኛልና ያለውን ሕክምና ያድርግ ያልኩበትን አንዳንድ ኢንፎርሜሽን ሰጥቼው ነበረ። ከዛ ግን የመለሰልኝ ነገር ምን መሰላችሁ? እየሞከርኩ ነው ግን አለኝ አካውንቴ ተዘግቶብኛል አለ። እኔ አሁን ትንሽ ግራ ተጋባሁ። የብሩኬ አካውንት እንዴት ነው የተዘጋው? ደግሞ ወይም ደግሞ ይሄኛው የኔ የማናገረው ሰው ብሩኬ አይደለም ወይ የሚለውንም ደግሞ ጥያቄ ጫርቤ። ለምን በቃል በስልክ በድምጽ አላወራንም፣ በሜሴጅ ነው የምናወራው። እኔ ቀጥ ስደውል አያነሳልኝም፣ ግን በሜሴጅን አንብቦታል። የሱን ሜሴጅ አንብቤ ያለው በቴሌግራም ማለት ነው። እና አሁን እኔም ተቸግሬ ያለው ይላል። ውድ አድማጮች እውነት እሱ አካውንቱ ተዘግቶ ተቸግሮ ከሆነ ግን በእውነት ነው የምላችሁ ሁላችን መረባረብ አለብን። እኔ ለምን ጎፈንድሚ ክፈት ብየዋለሁ፣ ግን አካውንቱ ከተዘጋበት እንዴት ነው? ለምንስ አካውንቱ ሊዘጋ ቻለ? እባካችሁ የምታገኙበት የምታጣሩበት ነገር ካለ ይሄ ነገር ቢጠራ በጣም ደስ ይለኛል። እንግዲህ መንቀሳቀስ አካውንቱ ከተዘጋ ሕክምናም እያገኘዋል። የዛ አይነት ነው ስሜት የተሰማኝ አነጋገሩ። እኔም ግራ ገብቶኛል እኮ አሁን ደግሞ አካውንት ተዘግቷል ብሎኛል። እና አካውንቱ ከተዘጋ በት እንግዲህ መንቀሳቀሻ የለውም ማለት መታከም እየቻለ አይደለም ማለት ነው። እና ወደ ውጭ ወጥቶ ለመታከም እንግዲህ ገቢ ያስፈልጋል። አድማጬ ባንቺ ሰብሰብ ብላችሁኛል፣ ግን በእኔ አይደለም መሰብሰብ ያለበት፣ እዛ ያለ ሰው ነው መሰብሰብ ያለበት። እስኪ ባካችሁ ይህንንም ትኩረት ስጡኝ። በእውነት ነው የምላችሁ በጣም አሳስቦኛል። ወይም እሱን አይደለም እያናገርኩት ነው ብዬም እየጠረጠርኩ ነው። እንግዲህ ታውቁታላችሁ አሁን ሰው ማመን ከባድ ነው። እና የእሱ አካውንት እንዴት ይዘጋል የሚለው ነገር ምን አድርጎ እንዴት ይዘጉበታል የሚለው ስንት ወንጀለኛ እየሰማን ነው። አበበ በካሽም አለኝ በቼክም ልጻፍላችሁ የሚልና እነዚህ ወንጀለኞች እንደ ልባቸው ብሩን እያንቀሳቀሱ እነዚህ ታታሪ ጋዜጠኞች አንድ ጋዜጠኛ አካውንቱ ይዘጋል የሚል ሀሳብ የለኝም። ግን እውነት እሱ ከሆነ ግን የምንረዳበትን መንገድ እባካችሁ ቶሎ ንፍጠር፣ ዛሬ ነገ ሳትሉ። እኔ በእውነት ነው የምላችሁ በጣም በጣም ደስ ይለኛል እሱን ለመርዳት። እና እስኪ ይህን ነገር አጣሩ። እውነት የእሱ ነው ወይ ይሄ አካውንት? ኮንታክት ያደረገኝ ሰው አካውንቴ ዝግ ነው ያለው እውነት ብሩኬ ነው ወይ የሚለውን እስኪ የምታጣሩበት ነገር ካለ ብታጣሩና ብጽፉልኝ በእውነት ነው የምላችሁ በጣም በጣም ደስ ይለኛል። በተረፈ ግን ውድ አድማጮቼ ስለዚህ መናጤ ብዙ ነገር ማለት ይቻላል። ብዙ በጣም የሚያናድድ ነገሮች አሉ። ለምሳሌ አቤልን ያየበት መንገድ ጭራሽ እሱ ነበር ዘበኛ። ብዙ የሚያናድድ ነገሮች አሉ። ግን ምን በቃ እሱን ነገር ለፈጣሪ ተው። በቃ ሌላ ማለት አልችልም። በእውነት ነው የምላችሁ ፈጣሪ የስራውን ይሰጠዋል በዚህም በመጨረሻውም። ግን
የሱን መጨረሻ ነገ ከነገ ወዲያ ደግሞ በምናየው እንደው እንደ ብሩኬ አሻሽገው አልጋ ላይ አድርገው ቢያመጡና ይህን ሰውዬ ቢያስደስቱኝ በጣም ደስ ይለኛል። ግን የሆነ ነገር እንደሚመጣ ከነገ ከነገ ወዲያ ተስፋ አለኝ። ውድ አድማጮቼ ስለምታዳምጡኝ ከልብ አድርጌ አመሰግናለሁ። እንደነገርኳችሁ ሁልጊዜም እንደማልመጣ ነግሬያችኋለሁ። ይሄ ነገር ችግር እየፈጠረብኝ ስለሆነ አልፎ ግን ከእናንተም ጋር ለመገናኘት አልፎ ብቅ እላለሁ ማለት ነው። ውድ አድማጮቼ በድጋሚ አመሰግናለሁ። ባይ